አንተ ከሰዎች የምትሰበስበው የምትቀበለው ገንዘብ የለም አሁን ላይ የለም ተምሮም ራሱ ገንዘብ የለው ኢትዮጵያዊ ሶ በቃ let me do this for free ለነሱ አንደኛ እንደ ኢትዮጵያዊ I am the first one መጥቼ እንደዚህ ነገር ያሳየሁት የመጀመሪያም ጊዜ ነኝ ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦቼ እንደምናችሁ እንደምንከረማችሁ ትኩስ ነገር እንግዲህ ከዚህም ከዛም ለእናንተ ይመቻል አዝናኝ ይሆናል ወቅታዊና እንዲሁም ትምህርታዊ ይሆናል ያሰብኳቸው ነገሮች እንግዲህ ይዤላችሁ መጥቻለሁ ማለት ነው በዛሬው ዕለት እንግዲህ በመግቢያው ላይ እንደተመለከታችሁት በሴፉ ሾው የቀረበ አንድ የሆነ ፕሮግራም አለ ባለፈው ሳምንትና ለሰዎች መነጋገሪያ ሆኗል እንደምንም እየተደበቀ መጣ እንጂ ጉዳዩ በጣም ህብረተሰቡ ሊረዳውና ሊገነዘበው የሚገባው ነገር ነው ነገር ግን አትሊስት ትንሽ ሰዎች ምን ይላሉ በሚለው ራሴን ድምጼን አጥፍቼ ነበር እስካሁን ድረስም ያልኩት አሁን ግን የግድ ይሄ ነገር ህብረተሰቡ ጋር መድረስ አለበት ብዬ ስላመንኩኝ ይሄን ነገር ላቀርብላችሁ ወዳለው ማለት ነው እንግዲህ እንደሰማችሁት ይህ ልጅ የሆነች ገንዘብ ሰብስቦ በራሱ የሆነ ህይወት እንደጀመረና ይሄ ህይወቱ ጥሩ ስለሆነ ለሌሎች አጋራለው ነው ይያለ ያለው ነገር ግን ይሄ ነገር ስካም እንደሆነና እንግዲህ ህብረተሰቡ ይሄን ነገር ተረድቶ እንዲጠነቀቅ የሚለውን ነገር ለማቅረብ ነው የመጣሁት ማለት ነው ይሄን ነገር ሳዘጋጅላችሁ እንግዲህ ብዙ አይነት አስተያየቶች እንደሚኖሩት እርግጠኛ ነኝ ነገር ግን ለበጎነት ጥሩ ነገር በማሰብ እንጂ ለሌላ ነገር አይደለም በመጀመሪያ ደረጃ ህብረተሰባችን ሲጎዳ ዝም ብዬ ማየት ስለሌለብኝ የሚችለውን ዕውቀትና ማቀውን ነገር ለህብረተሰቡ መግለጽ ስላለብኝ ላቀርብላችሁ ወዳለው ማለት ነው ተከታትላችሁ ራሳችሁን አስተያየት ስጡ መማማሪያ ይሆናል ብዬ አስባለሁ ወደ ፕሮግራሙ በጣም ስለበዛ ገገማና ፋራ የሚሰማ የለም ብቻ ብትጣራ ጨምሯል ፋራ ጨምሯል በጣም ጨምሯል በብዙ ገገማ አየሩ ተይዞ አራዳው ተኝቷል ስንቱን ዕውቀት ይዞ ጨምሯል ፋራ ጨምሯል ሰገጥ ጨምሯል እጅግ ንሯል ፋራ ጨምሯል አይን ንሯል ሰገጥ ጨምሯል አባቴ በዚህ በተወደደ ኑሮ ውድነት አንተ የ1 ሚሊዮን ብር ጫማ አርገህ ትሄዳለህ 1 ሚሊዮን ማለት እኮ ኢትዮጵያ ውስጥ ቪትስ አርገህ እንደምትዞር አስበው እስኪ እንደሞ የራሽ ፍሩሽ ደሞ ይሉትና እስኪ ምን እንደምትሉ ደሞ ኮሜንት ላይ ጻፉልኝ እና ይኸውልህ ይሄ ሆዴ ባሰውን ህብረተሰብ አታስለቅሰው እባክህ ተወን ሰይፉ ላይ የቀረብከው ሀብታሙ ልጅ ደስ ብሎናል ታሪክ ስለተቀየረ ግን የሆነ ነገር ሸምድደህ የመጣህ ነው ወትመስለው ጥርት ያለ ሀብት ምናምን አይመስልም ለምን ብትል በቻሌንጅ ለረዳ ስለፈለኩ 300 ሺህ አስገባኝ ምናምን አልክ ሚሊዮኔር እንደዛ አይደለም ሀብታም እንደዛ አይደለም ወላሂ አይደለም ቴሌግራም ላይ መጣችሁ ጆይን አርጉኝ ምናምን አልክ እናንተናም ይገርማል 57 ሚሊዮን ብር ይዘው ይሄዱት ይሉ እነሱ መጀመሪያ ይገርማል ሰው በመርዳት ቫይቭ ምናምን ሁለት ጊፍተር ብቻ ይዘው ለጥምቀት ያው አንደኛው ጊፍተር ይታወቃል የቲክቶክ ታሪክ አለው ነው በታይ ከዛ በኋላ 57 ሚሊዮን ብር ህዝቡን ቅዝቅዝ ያደረጉት ጥምቀት ከ10 ጀምረው እስከ 15 ድረስ ጌም ተጫወቱ የሀገር ኮይን ሲዘንብ ሲያይ ህዝቡ ጥሩ ሰው አላቸው ያቺ ገሶ አጭሯና ያ ገሰሮ ይለም ቦርጫም ሆኖ እስ እንዳለኝ እኔ ማንንም አልከፍልም በቤሩ በዘሩ የሚያፍረው ልጅ ከዛ አንድ ደሞ አለ አይደለ አትርዳን እየተባለ ካረዷችሁ ምናምን የሚል ማስታወቂያ የሚሰራው ለራሱ ማለት ነው እና አንተም ታይፕህ እንደዛ ነው ወላሂ ታይፕህ እንደዛ ነው ምክንያት ስላለኝ 70% ስላንተ ማቀው መታል ለሆኑ ካምፓኒዎች ነው የምትሰራው ሁሉም ነገር ያንተ አይደለም እና ነገ ተነገ ወዲያ ቴሌግራም ግሩፕ ላይ የሆነ ቦታ መጣ ከዛ በኋላ ምን ልትለን ነው መሰለህ ካናዳ ልውሰዳችሁ ልትለን አሜሪካ ልውሰዳችሁ ምናምን ልትለን አውስትራሊያ ካናዳም ሆነች አውስትራሊያም ሆነ የትኛውም አውሮፓ ሀገር ውስጥ ለምን አልባኒያቺ ዳሃው ሀገር 11000 ስኩዌር ኪሎ ሜትር የሆጆ ሀገር እሷ ራሱ ይገርማል ሰራተኛ አቅርቡልኝ ብላ ኢትዮጵያን አጣቀም እና ፊውቸርህ ለወደፊቱ ታቀርባለህ ብለን መንገምተው ነገር ደስ ስላላለን እስቲ ግልጥልጥ አርጋ አሳየን ዝም ብለህ አትላጥ ለማለት ያክል ነው ይጨምርልህ በተረፈ አላህ ያሰብከው ደረጃ ላይ ያድርስ ወንድም ከቅናት ከሌላ ነገር እንዳይመስልብኝ እውነታ ስለሆነ ነው እዚሁ ፕላትፎርም ላይ አውቀናቸው እዚሁ ፕላትፎርም ላይ ሙጅሪም የሆኑ ብዙ ሰዎች ስላሉ አባቢ መልካም ምሽት ይላል
አሁን እንግዲህ እንደተመለከታችሁት በጣም የሚገርም ነገር ነው እንደነዚህ አይነት ነገሮች ሳቀርብ ብዙ ጊዜ ሰዎች ወደ ሌላ ነገር አጣመው ያዩብኛል በኔ ፕሮግራም ላይ ማለት ነው ማለት ከትልልቅ ፕሮግራሞች ላይ አንተ ይሄን ነገር ወስደህ እንደዚህ የምትናገረው የራስ ቪውር እንዲኖርህ ምናምን ይሄ ነገር በእንደዛ አይነት መታየት የለበትም አስፋው ተሳስቷል ግን ሰው እስከሆነ ድረስ መሳሳት ያለ ነው ብዙ ጊዜ እሱ በገንዘብም እየተጠየቀ ሰዎች የሚያቀርብ ይመስለኛል ምክንያቱም ምንም አይነት ማጣራት አያደርጉም ትልቅ ድርጅት ነው ያለው ትልቅ ሰው ነው ብዙ ስራ ይሰራ በህይወቱም ብዙ ያሳለፈ ነው እንደነዚህ በትንንሽ ነገር ይሸወዳል ብዬ እንኳን ብዙም አልጠብቅም ግን የሚመስለኝ ያው የኮሜርሻል ነገር ስለሆነ ብዙ ጊዜ እሱም የሚሰራው ይሄ ነገር ተከፍሎት ካልሆነ በስተቀር እንደነዚህ አይነት ሰዎች በጣም አደገኞችና ህብረተሰቡን ወደ ሌላ መንገድ የሚወስዱና ከዛም ደግሞ ከጥቅማቸው አንፃር የራሳቸውን ነገር ብቻ ስለሆነ የሚፈልጉት ህብረተሰቡን የሚጎዱ እንደሆነ ይታወቀ በጣም ብዙ ናቸው እንደዚህ አይነት አሁን እንግዲህ ወንድሜ እንደተናገረው በቴሌግራሙም ሆነ በአንዳንድ አካባቢ ላይ እነዚህ አይነት ሰዎች እንርዳ እንደዚህ እናርግ ይያሉ ብዙ አይነት ጥፋት አጥፍተዋል ማለት ነው ይህ ሰው እውነት ሀብታም ቢሆን እንግዲህ የሀብትን ታሪክ ብዙዎች ታውቃላችሁ በተለይ በከተማ አካባቢ ያላችሁ ሰዎች ራሳቸውን የሚደብቁ ሰዎች ናቸው ያሉት በአንደኛ ደረጃ በሁለተኛ ደረጃ ቢናገሩም እንዲው ዝም ብለው አይለጠጡም አይንቁራሩም እዚህ ላይ እንግዲህ ኢንተርቪው ላይ እንደተመለከታችሁ ለትንንሽ ነገር ለባለ ሚሊዮነር ትንንሽ ነገር ኤግዛጀሬት ያደረገ ለማውራት ሲሞክር ይታያል በጣም በከፍተኛ ደረጃ በሁለተኛ ደረጃ ለሱ ቢግ ዲል ነው ለአንድ ባለ ሀብት ሰዓት ጫማ ምናምን መኪናዎች ቦታ የሚቆጠሩ አይደለም ምክንያቱም አይምሮ ወደ ሌላ ቦታ ስለሚሄድ ማለት ነው ወርቅ አርገው እኮ የሚንቀሳቀሱ ሰዎች አሉና እንደዚህ አይነት አክት የሚያሳይና እንደዚህ ነኝና እኔ ጋር ተከተሉኝ የሚል ሰው የሆነ ነገር ሊሰበስብ ከናንተ የፈለገ ስለሚሆን በእርግጠኝነት ከእንደነዚህ አይነት ነገር መጠንቀቅና ሁለት ሶስት ያስበው ከነዚህ አይነት ሰዎች ጋር አብሮ መዋል ያስፈልጋል ብዬ ነው ማምነው በተቻለ መጠን ነገሮችን አጠራጥር ለማድረግ ሞክራለሁ እስቲ ነሰይፉ ላይ ቀረበ አንድ በጣም የሚገርም ነገር ላሳያችሁ ከዛ በኋላ ደግሞ እንነጋገርበታለን ጫማ ስንት ነው እዚህ ጋር ባላወራሻል ምክንያቱም እኔ ራሴ ነኝ የምዘርፍ ይሄን ጫማ ኦንላይን የገዛኸው ይሄን ጫማ ኦንላይን ላይ የገዛሁት ፋርፌሽ ላይ ግን ያው እዚህ ባልጠራ አሪፍ ነው ጠራው ግድ የለም $6700 የሚያሳየው መኪና ነው መነጽር ስንት ነው መኪና እዚህ ጋር $1800 አካባቢ ነው ዋው አጠቃላይ እዚህ ጋር ፍል ለፊት የምናየው ነገር እኮ ራሱ አንድ ቤት ነው አንድ ኮንዶሚኒየም ምንም በቃ ተሰራለህ የምታገኘው ገንዘብ እናቴን ከተለየዋት 12 አመት ሞላኝ አሁን ሰዓቱ ይሄው 12 ሰዓት ከ48 ደቂቃ ነውና ስራ ለወጣ ነው ጋይስ ማታ ቤቴ 2 ሰዓት ነው ምገባውና በእናታችሁ ትላልቅ ፎሎወርስ ያላችሁ ሰዎች ይሄን ቪዲዮ ሪፖስት አድርጋችሁልኝ አቅም ሰጣችሁልኝ ማታ ቤቴ ሲገባ 100,000 ምናምን ታይቶ ሰርፕራይዝ አድርጉኝ እስኪ በእግዚአብሔር ሁላችሁም በአላህ ለምናችሁ ሙስሊሞች በፈጣሪ ሆነባችሁ እናቴን ላገኛት ሰይፉ ፋንታውን ላይ ቀርቦ ይሰውዬ እንግዲህ ጫማው ወደ 1.1 ሚሊዮን ብር ነው ከናቴ ጋር መገናኘት ያቃተን በገንዘብ ምክንያት ገንዘብ ስለሌለኝ እሷን ማየት ራሱ አልቻልኩም 12 አመት ሞላኝ እግዚአብሔር ነው 12 አመት ማለት ጋይስ ስለዚህ ዋካችሁ ተባበሩኝ አግዙኝ ይሰውዬ ቪዲዮ ይደርሶት ይሁን ነገር በቃ ቢያንስ ጫማውን እንዲሰጠኝ አድርጉልኝ እስኪ በእናታችሁ ሪፖስት ሼር ኮፒ ሊንክ አድርጉ እናታችሁን የምትወዱ በፈጣሪ እንደሰማችሁት ነው አዶኖ ለምን እንደሆነ እንጃ በጣም ብዙ ጊዜ ኢትዮጵያውያን በጣም እናሳዝነው ምንድነው የሰማነው ነገር ወዲያው እናምናለን አምነን ደግሞ ምኞታችን በጣም በከፍተኛ ደረጃ ነው ምናረጋውን አናቀም በዚህ አጋጣሚ እንግዲህ ብዙ አይነት ዘረፋም ይከናወንብናል ማለት ነው በጣም በሚገርም ሁኔታ እንደሰማችሁት እንግዲህ ይሄ ሰውዬ የሚል ለብሶ የመጣው እንግዲህ ኢንተርቪው ሲደረግ ባለ ሀብት መነጽር አድርጎ ጥቁር የሆነ መነጽር እዛን የሚያህል ስቴጅ ላይ ቁጭ ብሎ የሚያወራው ያቺ መነጽር ዋጋው እንዲነገርለት ነው ሰዓቱ እንዲነገርለት ነው ጫማው እንዲነገርለት ነው ይሄ የወንድ ኢንተረስት ስለሆነ ነው ብዙ ጊዜ እንደዚህ ነው ወንዶች የምንወደው እነዚህ ሶስት ነገሮች ነው ነገር ግን ቦታና አካባቢ የመረጥ ነው እንጂ የምናደርገው እንደዚህ አይነት ነገር በኢንተርቪው ቦታ ላይ በጣም ነው የሚያስፈቅረው በዛ ላይ ዋጋው በተለያዩ ቦታዎች ላይ የተለያየ ዋጋ አለ ይሄን ነገር እናቃለን ሀብታም የገዛውን ነገር በዲስካውንትም በኖርዝ አሜሪካ የታወቀ ነው ወይ በዚህም በዛም ተብሎ እንደሚገኝ የታወቀ ነው ይሄ ምንም እኮ ቢግ ዲል የሆነ ነገር አይደለም ነገር ግን አሁን እዚህ ላይ የተፈለገው ምንድነው ታርጌቱ ይሄንን ሰምቶ አምኖ መሸወድ የሚፈልግ ሰው እጁ ስር ለማስገባት ነው የፈለገው በምን በዚሁ በፎሬክስ ነው እንግዲህ
እንደዚህ አይነት ነገር ዘመናችንን ሙሉ ስንሰማ የነበር ነው አብዛኞቻችን የሞከርነው እንደሆነ ሁላችሁም ታውቃላችሁ በተለይ በውጭ ያለ ሰው በፍጥነት የሚመጣ ብር የማይፈልግ ሰው የለም ስለዚህ የሆነች ትንሽ ነገር ሰጥቼ ለምን ይሄን ነገር አልሰራም ብሎ ያልሞከረ ሰው አለ ብዬ አልጠብቅም ነገር ግን አሁን ይሄን ነገር ወዴት ይዘውት እየመጡ ነው ወደ ኢትዮጵያ ይዘውት እየመጡት ነው ማለት ነው መንሱር ጀማልን ማንሳት ይቻላል እንደነዚህ አይነት ስራዎች ነበር የሚሰራው ይሄ ግን ራሴ ነኝ አዲስ የጀመርኩት ነው እያለ ያለው በተረፈ በጠቅላላ ይሄን ሰውዬ እንድትጠነቀቁ ነው ያቀርብኩላችሁ ያለው እስቲ ደግሞ አንድ ነገር ላሰማችሁ ሰሞኑን እንግዲህ እዚህ ጋር የኤቢ ማርሻል ኢንተርቪውን ኤቢኤስ ላይ አይታችኋል አንድ ነገር ግን ላስጠነቀቃችሁ ነው ስለዚህ ኢንተርቪው የመጣውት ነገር ማለት ነው ኤቢ ማርሻል እንደምናውቀው በጣም ጎበዝ ትሬደር ነው ላይፉን ቀይሯል በጣም እስከ ማቀው ድረስ እጅግ በጣም ከፍተኛ የሆነ ህይወቱ ላይ ለውጥ ያመጣ ሰው ነው በጣም ሪስፔክት አደርጋለሁ እሱን ነገር ግን እሱ የሰራው ነገር አይታችሁ እሱ ያሰራው ለመሞከር የምትነሳሱ ሰዎች ማወቅ ያለባችሁ ነገር የሱ ስራ እጅግ በጣም ከባድና ሪስክ ያለው ነው በአንዴ ተነስታችሁ ትሬደር ሆናችሁ ልታገኙት የምትችሉት ትርፍ የለም በአብዛኛው ኪሳራ ነው ለዛ ነገር አይምሯችሁንም ፋይናንሻሊም ሜንታሊም መዘጋጀት አለባችሁ ማለት ነው ብዙ ሰዎች ግን ይሄን ነገር ሳያውቁ ተነስተው በሞራል እንደዚህ አይነት ኢንተርቪዎችን እያዩ ለመጀመር ይወስናሉ እንደዚህ አይነት ላይፍ ብር ይመድባሉ ኪሳራ ውስጥ ይገባሉ ያንን ኪሳራ መቋቋም ያቀታቸዋል ህይወታቸው ይመሰቃቀላል ማለት ነው ይሄንን ኢንተርቪው ስታዩ የነበራችሁ ኤቢ ማርሻልን እንደ ኢንስፒሬሽን የምትከተሉ ሰዎች ማወቅ ያለባችሁ ነገር ለኪሳራና ለሪስክ መዘጋጀት አለባችሁ ያለበለዚያ የምትሄዱበት መስመር እጅግ በጣም አስቸጋሪ ነው የሚሆነው luxury rental company የሱ ማናጀር ነው እሱ መኪናዎቹ ያ ነው የዛ ካምፓኒ ማናጀር ስለሆነ እነዛን መኪናዎች እዛ እንትን ይላል እነሱ ይከራያሉ ምናምን እሱ የሚጠቀምበታል አይነት ነገር ነው የሰማሁት እኔ ግን እርግጠኛ አይደለም ኦኬ I love you babe see you ተግባባ እንደዛ ተብያለሁ ግን የሱ ሀብታም መሆን አንተን ሀብታም ያደርጋል ማለት አይደለም የማንኛውም ሰው ሀብታም መሆን እናንተን ሀብታም አያደርግም እናንተ በለፋችሁ ጥረት ምክንያት ነው ጨላው የሚመጣው ገንዘቡ የሚመጣው ምናምን ነው ግን አሮን ነው ይታይልኝ ምናምን ሰው ሲረዳ ምናምን እኔ ሰምቼ አላውቅም ይሄ ልጅ እኔ ማቀው ጨላውን ይዞ ምናምን ጨላ ስሩ ሲል ነው ማቀው እንጂ ምንም ሌላ ሲረዳ ወንድመቶቹን ሲያግዝ እንደዚህ ለማድረግ ኢትዮጵያ ላይ አስብ ያለው ወገኖቼን ረዳለው የሚል ነገር መሴጁ ላይ ሰፊው ሾው ላይ አላየው እንግዲህ ዮኒ ማኛን ሁሉ ያቀርብኩላችሁ ለምንድነው እናንተ ስታስቡት እውነት እንደዚህ በቀላሉ የሚገኝ ብር ቢሆን እዚህ ትሬዲንግ ውስጥ እነዚህ ሰዎች ይሄን ሶሻል ሚዲያ ጥለው ወደ ለዛ አይሮጥም ነበር ስታስቡት ይሄ ልጅ እንግዲህ ያው ኢንተርቪውን ራሳችሁ ሄዳችሁ ስሙ ምክንያቱም በጣም ብዙ የሚያናድድ እንዴ ምንም ከቦታ የማይቆጠር አይነት ንግግሮች ነው የሚናገረው ከዚህ መሃል አንዱ ከ100 ብር ተነስቼ አሁን ያለበት ደረጃ ደርሻለሁ ነው ያለው በፎሬክስ 100 ብር ብናስቀምጥ ምን ያህል ጊዜ ያ ነገር 5 እና 10% እየወለደ በመሸጥና በመግዛት ስለሆነ ምን ያህል ጊዜ ፈጅቶ የት እንደሚደርስ አብዛኞቻችን እናውቃለን የተማረ በዚህ አይነት ነገር ውስጥ የተማረ በጣም ብዙ ሰው አለ እውነት እንደዚህ በ100 ብር ተነስቶ ሚሊዮን የሚገባ ቢሆን የዓለማችን ህዝብ ዝም ብሎ የተኛ ነበር እንዴ ሲታሰብ እና አንዳንዴ የምናረገውን ነገር ወይ የምንሰማውን ነገር እናዳምጥም ብለው ለዚህ ነው እነዚህ ሶሻል ሚዲያ ላይ ያሉ ሰዎች ይሄን ነገር ሲሰሙት ረጅም ጊዜ ነው ዮኒ ማኛን ያቀርብኩላችሁ ለምንድነው ከበጣም ከብዙዎቻችን የበለጠ ለረጅም አመት በዩቲዩብም በምንም ሲሮጥ የነበረ ሰው ነው ለምን ለዚቹ ለብር ብዙ አይነት ኔጌቲቭ ነገሮችን ሰርቷል ከእንደነዚህ አይነት ሰዎች ጋር በእርግጠኝነት ብዙ ጊዜ ተገናኝቷል ቀላል ቢሆን አንደኛ የሶሻል ሚዲያ ገንዘብ ስለሚያገኝ እዛ ላይ ወርወር አድርጎ ይሄን ነገር ፕራክቲስ ያደርግ ነበር ማንንም ሰው እንደዛ አይነት ነገር አያደርግም በፎሬክስ ወይም በዚህ በትሬዲንግ ነገር ላይ መተው ለህብረተሰቡ ለማነጋገር የሚፈልጉ ሰዎች ብዙ ጊዜ አዳዲሶች ናቸው ለምን አንደኛ እነሱ ያንን ህይወት ከዚህ በፊት አያውቁትም በሆነ መንገድ አግኝተውታል ያገኙትን መንገድ ሰው ስለሚያስፈልጋቸው የበለጠ እንዲከብሩ መምጣት ያለባቸው ወደ ሶሻል ሚዲያ ብቻ ነው ስለዚህ ነው የሚመጡት ይሄም ልጅ የመጣው ለሌላ ነገር አይደለም ከሌላ ቦታ ላይ ከሆነ ብሮከር ጋር ተገናኝቷል ያ ብሮከር የሚሰጠው ኢንስትራክሽን አለ ያንን ኢንስትራክሽን ነው እየፈጸመ ያለው አፍሪካ ላይ ያሉ ህብረተሰቦች ይፈልጋሉ ለምን በከፍተኛ ደረጃ አሁን ስለ ትሬዲንግ ማቀው ህብረተሰብ እዚህ ነው በ18ኛው ክፍለ ዘመን ያለ ነገር ነው ትሬዲንግ ስለዚህ ለውጭ ዓለም ይሄ ነገር አዲስ አይደለም በቅርብ ጊዜ ኖርዝ አሜሪካን ውስጥ
ኤልተን ይሄ ቴስላ ምናምን ሲሰራ የነበረው ሰውዬ በሱ ስም የተጨበረበረ ትልቅ ወንጀል እንዳለ ሁላችሁም ሰምታችኋል በተለይ በውጭ ያላችሁ ይሄው ወንጀል ምንድነው ትሬዲንግ ነው አዲስ ሌላ ራሱን ትሬዲንግ የመሰለ ቻርት የሚያወጣ ኮምፒውተር ሰርተው ኮምፒውተሩ ነው አፕዴት ያረጋ የሚሸጥላችሁ ተብለው ሰዎች ገንዘብ እየከተቱ እዛው ውስጥ በጣም ብዙ ሰዎች በሚሊዮን የሚቆጠር ሰዎች ተሸውደዋል በመጀመሪያ አንድ ነገር ውስጥ ስትገቡ ከዚህ በፊት ምን አይነት ነገር ደርሷል ብላችሁ ብታዩ ይሄ ነገር ግልጽ ሆኖ ለማንኛውም ሰው የሚታይ ነገር ስለሆነ በተቻለ መጠን እንደነዚህ አይነት ነገሮች ውስጥ ሪስክ ወስዶ መግባቱ ለማንንም ተመካሪነት አይደለም በመጀመሪያ ደረጃ እኛ ደሃዎች ነን ያው ምንጊዜም የኢኮኖሚ ደሃ ነው ስለዚህ በትንሽ ለፍተን በመናገኘው ገንዘብ የምናገኛትን ቶሎ ብለን እዛ ላይ ፎከስ አድርገን መስራት የለብንም በተቻለ መጠን እንደ ሳይድ ስራ ነው እንጂ ማሰብ ያለብን ያንን ትክክለኛ ስራ አድርገን ማሰብ የለብንም እዚህ ላይ ምን ብሏል እሱ 200 ሰዎችን በነፃ አስተምራለሁ ምናምን እኔ አሁን ገንዘብ አልጠይቅም ምናምን የምን ነገር እንደው አርጓል ነው በነፃ ይላል ልክ ነው በነፃ ብሎ ያስገባችኋል ትምርቱን ኮርሱን በነፃ ተወስዳላችሁ ነገር ግን ወደ ትሬዲንግ ውስጥ ሄዱ እሱ ገንዘብ ይጠይቃችኋል ትሬዲንጉ ላይ የምታስቀምጡት ማትረፍ የምትጀምሩትን ትባላላችሁ ያንን ትርፍ ለመጀመር በመጀመሩበት ሰዓት እሱ ብሮከር ስለሆነ በእያንዳንዱ ስቴፓችሁ በፐርሰንት ይወስዳል የሱ ጥቅም እሱ ብሮከሩም እሱም ያገኘው ብሮከር እንደዚህ አይነት ነገር የሚሰራው ከዛ ኋላ ሾአፕ ማድረግ ነው እንግዲህ ያቺን ገንዘብ ስለምታገኝ ሰው ያስፈልጋል ያንን ሰው መሰብሰብ ነው ስራው ከዚህ በፊት ሰዎች ተሸውደዋል በብዛት በወርቅ በመናምን እንደዚህ በቲም ሜሴጅ አርጉ ከሌንጥሉ እየተባለ ስለምታውቁ ስለ እንደዚህ አይነት ነገር ብዙ ማውራት አልፈልግም ነገር ግን ተመሳሳይ ስካም ነው ይሄ ነገር ባጠቃላይ ይሄን ተረድታችሁ እንድትጠነቀቁ ፈልጋለሁ እስቲ ደግሞ አንድ ነገር ልጨምርላችሁ ሰላም እንዴት ናችሁ እዚህ እንግዲህ ከላይ የምታዩት ወንድማችን ኢትዮጵያዊ ወንድማችን በሰሞኑ ሴፍ ሾው ላይ ቀርቦ ሚሊዮነር ሀብታም የደላው ሌክዠሪ ላይፍ የሚኖር ሰውዬ ቀርቦላችሁ ብዙዎቻችሁ ጌታ ሆይ የሱን ላይፍ ስጠኝ የኔም ህይወት ይቀር ታድለህ ምናምን የሚሉም የተማረውም ያልተማረውም እኩል አምኖ አንድ ላይ ተቀብሎ እየነዳው ነው ለማንኛውም ተጠንቀቁ ንቁ ስካም ነው ብዙ ሰዎች ገንዘባቸው እየተበላ ነው ሁላችሁም ይሄን ቪዲዮ ሼር በማድረግ ቢያንስ አንዱም ወንድምን ተታደጋል ወይ እህትን በመጀመሪያ ነገር ልንገራችሁ ሁሉ ጊዜ ጠይቁ መርምሩ አንድ ሰው መጥቶ ሲያስጮህ ለምን እንዴት ብለህ አስብ ሚሊዮነር መጥቶ አይጮህም በመጀመሪያ ደረጃ በጣም ትክክል 4 ነጥብ ሚሊዮነር መጥቶ አይጮህም ካንተ ጋር ግብግብ ቲክታክ ፌስቡክ ሜሴንጀር ቴሌግራም ውስጥ የለም አንደኛ ነገር ልንገራችሁ አሁን ላይ የትሬዲንግ ማርኬት ስለ ቢትኮይን ምናምን ይሄ ስታክ ማርኬት ምናምን የሚባለው ኃይለኛ ብዙ ኢትዮጵያውያን ህይወታቸውን ትዳራቸውን ንብረታቸውን አጥተው ጎዳና ላይ እየወደቁ ነው 90% ትሬዲንግ ማርኬት ላይ 90% ሉዘር ነው ህዝቡ ተጠንቀቁ እንደ ጎርፍ ነው የተበተኑት ለማንኛውም ይሄ ልጅ ወደዚህ ሊስንመጣ እነዚህ ልጆች እሱ ብቻ አይደለም ብዙ ዩቲዩበሮች ቲክቶከሮች በአሁን ሰዓት በኮሚሽን ይሰራሉ ስለ ትሬዲንግ ማርኬት ያራግቡላችኋል የተደላደለ ላይፍ እንዳላችሁ የሚገርም መኪና እየነዱ የሚሊዮነር መኪና ሚሊዮን ወርዝ የሚያረግ መኪና እየነዱ ላይፍና ትራቭል ይሄ አጠቃላይ ይሄ ኮመርሻል ነው ማስታወቂያ ነው ንቃ እንዴት እንደሚያናድድ በመድኃኒዓለም ንቁ ስለዚህ በኮሚሽን ነው የሚሰሩት እናንተን አይምሮ እያጠባችሁ ነው አይምሮአችሁን እየሰረቁት ነው እንደዚህ ነው ምኖረው ብሎ ቀድሞ ሴትአፕ ያደርጋል ከዛ ይቀበላል ካንተ የዚህ ሊትርፍ በነገራችን ላይ ከናንተ አሁን የሚወስደው ትርፍ ነው እዚህ አዘጋጅቶታል ኢትዮጵያ ህዝብ የሆነ ነገር ሀብታም ነው ስትል ስለሚል ማለት ነው አንዳንዱ ስለዚህ ንቁ ውሸት ነው አትበላ ቢትኮይን ላይ በጣም በርካታ ሰው ገንዘቡ ተበልቷል ንቁ ነው ማለት ነው ውሸት ነው 2-3 ጥያቄ ልጠይቅ ምትነቃ ከሆነ እንዴት ነው 1 ሚሊዮነር የሆነ ሰው አንተ ጋር መጥቶ ስለ ታፕታፕ ስለ ፍላወር ስለ ሰፈር ነገር የሚያወራል ሚሊዮነር ብሎ እሪ ሚልል እንዴት ምን ሊሆን ይነግራል አንተ ጋር መጥቶ ሁለተኛ ነገር አብዛኛው ጊዜ ካያችሁ ይሄ ኦንላይን ማርኬት ትሬዲንግ ማርኬት ላይ ምናምን ሀብታም ትሆናላችሁ እኔ የምኖረው ይሄው ለሰዓቴ ስልኬ በዚህ ነው የምሄደው ማያሚ ዱባይ ነኝ ምናምን ይልህና ና ቴሌግራም ሜምበርሺፕ ክፈል ይላል ና ላሳይ ኮርስ ትገዛለህ እንዴ ሀብታም ኮን እንዴ ኮርስ ይሸጥልሃል አረ ያሰብን እንዴት ተሸወዳላችሁ እንደዚህ ጭንቅላት ተሰጥቷችሁ ውሸት ነው አደጋ ውስጥ
አሁን እነዚህ ይጽፍሏቸዋል አሁን ይሄን የሚል እንዴት ነው ህይወት የሚቀየረው ምናምን ቢሉ ይጽፋል በጣም የሚያናድደኝ ደግሞ ባደጋገር ኖረ ያላደገ አይምሮ ስትይዝ እኔም ለኛም ለወጣቱ ምን ጀል እንደዚህ አትጃለ ለወጣቱ ምናምን እኛም ብንቀየር ምናምን እውነትህን ነው ውሸት ነው አትሾዱ በዚህ ዘመን የፈለከውን መኪና የትኛውም ዓለም ላይ ትከራያለህ የዓለም ውድ የሚባል መኪና እንዴ ውድ የፈለከውን ቤት የምትከራይበትና መኪና አንድ ሰው እንኳን አይጠይቅም እኮ እስቲ ታይትል አለ ያንተ ነው እስቲ ያሳየኝ አይደል ባንዴ ግር ሀብታሙ እንዳንተ ያርገኝ በጣም ተሸወዱ እንዳትበሉ ተጠንቀቁ እኔ እንደዚህ ስል በጣም ነው የሚናደዱብኝ አቃል ይጠሉኛል ግን ያተረፍኳችሁ ነገ ተሙ ብላችሁ አመሰግኑኛላችሁ የተበላችሁም ካላችሁ ጻፉልኝ ስለዚህ ተጠንቀቁ ውሸት ነው ኮምፕሊትሊ ውሸት ነው ለነሱ ነው የሚሰሩት ሰብስክራይብ ነው የሚያተርፉት ካንተ ንቃ ፎሎወር ነው የሚያተርፈው ካንተ ሌላ ገንዘብ ነው ይሄ የሚበሉ ገንዘቦችን እስካሚያረጓችሁ እሱም ገንዘብ ነው የሚያተርፉት ከናንተ በጣም ነው እግዚአብሔርን ማመሰግነው እንዲ ቀድሞ ሚነቃ አይምሮ ስለሚሰጠኝ ማለት ነው እና ፕሊስ አትሾዱ ውሸት ነው ህልም ነው የሚነግሯችሁ የሆነ ህልም ውስጥ ያስገቧችሁና ያሰክሯችኋል ከዛ በኋላ ካንተ 300 500 $1000 ወስዶ እሱ ኑሮን ይኖራል በቪዲዮ በደንብ ዲቴል በላይቭ እንመጣበታለን እስከዛው ግን ይሄን ቪዲዮ ሼር አድርጉት አደራ እንዳትበሉ የውሸት ዓለም እያሰከሯችሁ ነው ሀፍታም አንተ ጋር ቲክታክ አይርመጠመጥም ሀፍታም አንተ ቴሌግራም ላይ ሀፍታም ቴክስት ላይ ሜሴንጀር ላይ አይርመጠመጥም ውሸት ሰይፉ ሾው ላይ ተሰራ ኦኬ ከዛ በኋላ እሱን ተቀብላችሁ ሀፍታ ተርፋል በዚህ ሰዓቴን ቪዲዮ ምታይ ይመቻችሁ እንግዲህ ከዚህ በላይ እንግዲህ በደንብ ክሊር አድርጎ መናገር የሚቻል ምንም አይነት አንደበት ያለ አይመስለኝም በእውነት በተቻለ መጠን እኔ እንደዚህ አይነት ነገር ማቀርበው በተቻለ መጠን ያው መቼም እዚህ ላይ ከተቀመጥኩ ላይ ቀር 1 2 3 ሰው ለማትረፍ እንደገና ደግሞ ህብረተሰቡ እንዲገነዘብ በሚል እንደዚህ አይነት ነገሮች ማቀርበው በእርግጠኝነት ዛሬ ብትመለከቱት ይሄ ቪዲዮ ብዙ አይነት መጥፎ ኔጌቲቭ የሆነ ኮሜንት ይሰጣል ምክንያቱም አንደኛ እየጠየቅን ያለ ነው እየተናገርን ያለ ነው እንደነዚህ አይነት ነገሮች የሚቀርቡት በትልልቅ ሚዲያዎች ላይ ነው ስለዚህ ሰይፉን ያው ሁላችንም ታዝበነዋል በቃ ኮሜርሻል በልቶበት ነው እዚህ ላይ የቀረው ይሄ ሰውዬ ገንዘብ ሰጥቶት ነው እንጂ የሚቀርበው እንደነዚህ አይነት ነገሮች ስኬታም ተብሎ ምንም አይነት ምርምር ሳይደረግባቸው ሊቀርብ አይችልም በጣም የሚያዝነው እሱ ነው አንድ ሰው ሆነ ነገር ሆንኩኝ ሲል ዝም ብሎ እየሮጠ የሚቀርብ ከሆነ ተረት ነው እየሰማን ያለ ነው ማለት ነው በሰይፉ ሾው ይሄ ሰው የተከበረ ነው ትልቅ ነው እንደ ትልቁነቱ ነገሮችን ሲያደርግ ያመዛዘነ እንዲያደርግ በዚህ አጋጣሚ ሁላችንም እንግዲህ ይሄን ነገር እንዲሰማ ማድረግ ያለብን ይመስለኛል ስራው ጥሩ ነው እና ከብሯል በእውነት ሰው እስከሆነ ድረስ መሳሳት አለ እንደነዚህ አይነት ነገሮችን ግን ባይቸኩል ጥሩ ነው ከዚህ በፊትም ያደረጉት ነገሮች ስላለ ማለት ነው እና በጣም ያሳዝናል እስቲ ትንሽ የሆነ ነገር ላሰማችሁ ህይወቱን ቀየርከው ያልከው ወጣት የሰጠው ምስክርነት አለ መሰለኝ ማየት እንችላለን ይቻላል እስኪ አይተነው እንመለስ ኦኬ ጋይስ እንደናችሁ ከፎሎወሮቼ አንድ ሰው ወደ ዱባይ ለሳምንት ትሪፕ ለማምጣት ወሰንኩ እሱም እድለኛ የሆነው ሰው መጣ በሚገርም ሁኔታ ተቀበልነው እሱንም ከፎሎወሮቼ ጋር በወሰንነው መኪና ምክንያት ለኤክስፒሪየንስ እንድኖረው አሪፍ መኪና ይዤ ተቀበልኩት እሱም ሾክ ዶኖ ነበር በጣም ደስ የሚል ነበር ከዛ በኋላ ያለው ነገር እንደምናሳልፍ ብሪፍ አረኩለት እና ቀጥታ ወደ ትሬዲንግ ገባን ትሬድ ማድረግ ጀመርን ገንዘብም እየሰራ መማር ጀመረ አሪፍ አፓርትመንት ያስኩለት ምክንያቱም የዱባይ ቪው ኢንጆይ ማድረግ ስላለበትና ኢሞሽናሊ በደም ሪፍሬሽ እንዲያደርግ ሄደን የሚገርም ሬስቶራንት one of the top restaurant ሄደን ቡርጅ ኸሊፋ ጋር አብረን አወራን ያለውን ነገር ከዛ በኋላ ሄሊኮፕተር ላይ ዱባይን በደንብ እንዲያየት ብለን ሄሊኮፕተር ላይ በደንብ ያለው ነገር አሳየው ላይፌንም ኤክስፒሪየንስን በደንብ ሼር አረኩት it was amazing ስማ ይሄኛው ማጣት ለደጋገመን ነው ማጣት ነው ዘመዴ ወዳጅ ያልኩት ተኗል ንብረት ያልኩት ከስሟል አለኝ ካልኩት መሃል አንድ ነገር ቀርቷል ይሁን ስማ ከሄደ ጋር ላይ ሄድ የመጣልኝ አንዴ ሳጣ የማላጣው ማጣት ነው ዘመዴ እንግዲህ ውድ የዩቲዩብ ቤተሰቦች እንደተመለከታችሁት ነው በእውነት እንግዲህ የቀረበው ቪዲዮ ሰይፉ ላይ ኦሬዲ ሴት አፕ ነው ተዘጋጅቶ ነው የቀረበው የተነሳው በስልክ ነው በጣም የሚያስቀው ደግሞ እሱ ነው አትሊስት ሰፋ ያደርጉት ይሻል ነበር ግን በስልክ ነው የቀረበው ልጁ እንግዲህ ይሄን ነገር የሰራው ለምንድነው ሚዲያ ላይ ለማቅረብ ነው ለምን ሰዎችን አትራክት ለማድረግ ነው ሲጀመር ያሳየን ምንድነው
ሰው ከውጭ መርጬ ይዤ መጣሁ ከአዲስ አበባ ከኢትዮጵያ ይዤ መጣሁ አለ። አንድ ገንዘብ እንዳወጣው ሊያሳይ። ሁለተኛ ከኤርፖርት ተቀበለው በአዲስ በቆንጆ መኪና ወሰደው። ከዛ በኋላ ወደ ትሬኒንግ ተወስዶ እዛው አስተረፈው። እንደገና ደግሞ የትልቅ ሌክዠሪ የሆነ ሆቴል አከራየው ተከራየለት ወይም አሳደረው። እንደገና ደግሞ ትልልቅ ሆቴሎች ውስጥ ገቡ። ይሄ ማንንም በህይወታችን ውስጥ የምንመኛቸው እንደተረተረት የምናቃቸው ነገሮች ናቸው እንጂ ሪል አይደለም። ፊልም አድርጎ ሰርቶት አምጥቶት አስተዋወቀን። ይሄንን ደግሞ ተዘጋጅቶበት ስለመጣ እስቲ ምን አርጋል ምን አዘጋጅተሃል እያለ ማን ይቀበለዋል ማለት ነው? ሰይፉ ይቀበለዋል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ይሄ ነገር ለህብረተሰቡ እንደዚህ ሆኖ ቀርቧል። ውዴቱ ቤተሰቦቼ በእውነት በጥሩ መልክ እንድትመለከቱልኝና ለሌላው ህብረተሰብ እንዲተላለፍ ይሄን ነገር ፈልጋለሁ። ምክንያቱም ብዙ ሰው ይበላል በዚህ። ከዚህ በፊት በጣም ብዙ አይነት ካሜራዎች መጥተዋል። እንደዚህ አይነት የህብረተሰቡን ገንዘብ እንደውም ጥጥ አድርገው የሚያጠፉ በጣም ብዙ ሰዎች አሉና ከእንደነዚህ አይነት ነገር እንጠንቀቅላለሁ። ምንም ነፃ የሆነ ነገር በዚህ ዓለም ላይ የለም። ብዙ ጊዜ የሚያታልሉት ሰዎች ነፃ በሚል ስም ነው። ነፃ የሚባል ነገር በዚህ ዓለም ላይ የለም። ነፃ ሆኖ የሚያተርፍ ነፃ ሆኖ እሱ አትርፎ ለሌላው የሚያስተርፍ አይነት ምንም አይነት አይምሮ እንኳን ብናስብ ሊኖር አይችልም። ስለዚህ በእንደዚህ አይነት ነገር አስበን ራሳችንን እንጠንቀቅላለሁ። መልካም ጊዜ ይሁንላችሁ። በሚቀጥለው እስከምንገናኝ ደህና ሁኑ እያልኩኝ አንድ ነገር እንግዲህ ለመዝናናት ጠብል አድርግላችሁ ደህና ሁኑልኝ። አማኑኤል ማስገባት የነበረባቸው አንተን በፊት ነው እንደምትራመደው በየቦታው ላይ ጠባሳ ያለበት ጂል እኮ ነው። እግዚአብሔር ለምንድን ነው ያላስገቡት አማኑኤል? አሁን አዲስ አበባ ላይ ተባብራችሁ አስገቡት አማኑኤል። አስገቡት አስገቡት። በቃ አብዷል። እግዚአብሔር አብዷል። ማርያም እስር ቤት ከገባ ጀምሮ ጀዝባ ታዩ። በቃ ጀዝባ አንዴ አማራ ይሆናል፣ አንዴ ኦሮሞ ይሆናል። ቀንቀናም ቆሻሻ ዲግሪ አንቆ ከእስር ቤት ሲወጣ አንቆ አማኑኤል ክሊኒክ ማስገባት ነበረባቸው። ቆሻሻ ማነው ይሄ ደግሞ? ይሄ ነው እንደ ሰው ብለሽ ያስገባሽው ይለኛል። ቀንቀናም